አርበኝነት ከልብ የሚመነጭ እርግጠኝነት ነው። ነገን ዛሬን እንደምታልፍ ነገንም እንድትሻገር እርግጠኛ መሆን ያስፈልጋል። በዚህ ቁርጠኝነት ውስጥ ኃይል፣ ጉልበት አያስፈልጉም። ብቻ ያ የሚያሸንፈው ደንዳናው ልብ ካንተ ጋር ይሁን እንጂ። ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አድማጭ ተመልካቾቻችን የዕለተ ሐሙስ የግንቦት 21 2017 ዓ.ም የከሰዓቱን የግንባር የድልና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። አርበኛ በላይ ዘለቀ የነበረው ቁርጠኝነት የደነደነው የማይበገረው ልቡ እርግጠኛ ስለነበር አንድ ነፍጡን አንስቶ የፋሽስቱን ቅጥረኛ ባንዳና ባለሟል ትጥቁንም ስንቁንም እየነጠቀ በሶማ ዋሻ እየከዘነ ነበር የራሱን ኃይል ያደራጀው ሰራዊትም የገነባው። በንጉሱ ዘመን ወንድ ባልጠፋበት በዛ የጀግኖች ጊዜ የወንዶች ቁና ሆኖ ብቅ ያለው አርበኛ በላይ ዘለቀ የጦር ጀብዱ ከመፈጸሙ ሰራዊትም ከመሰባሰቡ በፊት በአንድ መውዜሩ ብቻውን አብዮት ሊቀሰቅስ ጠላት ላይ አመፀ። በቅጽበት አንድ ልቡ ሺህ ልባሞችን ወለደች። ምድርንም በጠላት ደም አጥበው ከፋሽስት ወረራ ነፃ ለማውጣት አርበኛ በላይ ዘለቀ ከ45000 እስከ 50000 የሚገመት ጦር ከስሩ ተደርድረው ትዕዛዙን ብቻ ይጠብቁ ነበር። ዛሬ ያ ትውልድ እየተነሳ ይመስላል። ፋኖ የአባቶቹን ፈለግ ተከትሎ ራሱን ነፃ ሊያደርግ እየተፋለመ ይገኛል። ይህ እሳት ትውልድ የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና የልጅ ኢያሱ ኮር እና ምስራቅ አማራ ኮር 1 እና 2 አህዶች በጋራ የሰሩት የጋራ ኦፕሬሽን በድል ተጠናቋል። የልጅ ኢያሱ ኮር ክፍለ ጦሮች ራሳሊ፣ ራምቦና የእጁ የምስራቅ አማራ ኮር 1 እና 2 ባለሽርጡና ታጠቅ ክፍለ ጦሮች ድል ተቀዳጅተዋል። ግንቦት 22 2017 ዓ.ም በአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮር እና ምስራቅ አማራ ኮር 1 እና 2 ስር ያሉ ክፍለ ጦሮች በጥምረት ታላቅ ድል ተቀዳጅተዋል። ግዙፉና ድምፅ አልባው የልጅ ኢያሱ ኮር ስር ያሉ ክፍለ ጦሮች ባደረጉት ተጋድሎ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም በወርጌሳ፣ ሊብሶ፣ ቀይ አፈርና አካባቢው በተደረገ ከፍተኛ ውጊያ አመርቂ የሆኑ ድሎች ተመዝግበዋል ተብሏል። በዚህ ውጊያ ጠላት የንስሮቹን ብርቱ ክንድ መቋቋም ሲያቅተው አንድ መድፍ፣ 2 ዙ 23 እና ከ3 በላይ ሞርተሮች ተጠቅሟል። ይሁን እንጂ አይበገሮቹ የራሳሌ ልጆች ሻለቃ 2 እና ሻለቃ 4 በየጁ ክፍለ ጦር ስር ያሉ የአባታ ኃይሉ ሻለቃ እና የሲል አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት ጥምረት የጠላትን ጦር ሙትና ቁስለኛ አድርገውት ውለዋል። ውጊያው ከቀኑ 6 ሰዓት ተኩል የጀመረ ሲሆን እስከ ምሽት 11 ሰዓት የቀጠለና የወገን ጦር ሲያሻው ቋሚ መከላከል ሲያሻው ደግሞ መልሶ በማጥቃት ጠላትን ሙትና ቁስለኛ አድርጎ ማምሸቱ ተገልጿል። በውጊያው ከ3 ፓትሮል በላይ ቁስለኛ ወደ መርሳ ሆስፒታል የተላከ መሆኑን እና ከፍተኛ ቁጥር ያለው የጠላት ሰራዊትም ሙትና ቁስለኛ መሆኑን ምንጮች ተናግረዋል። ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ልጅ ኢያሱ ኮር አህዶች ጋር በመጣመር ከንጋት 11 ሰዓት እስከ ምሽት ድረስ ታላቅ ተጋድሎ በማድረግ ጠላትን አንገት በማስደፋት እቅዱን በማጨናቀፍ ጭምር ታላቅ ድል ተጎናጽፈዋል። በአጠቃላይ የሶስቱ ኮር አህዶች በተጣመሩበት የ2 ቀን ተከታታይ ተጋድሎ ሰፊ የአውደ ውጊያ ቀጠና በመፍጠር ጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ የጠላትን የውጊያ እቅድ በማዛባትና በማደናቀፍ ጭምር ጠላት በፋኖ እቅድ እንዲጓዝ በማድረግ ታላቅ ድል ተጎናጽፏል ተብሏል። በጎጃም ቀጠና ዘራፊው የጠላት ኃይል በሽንዲ ወንበርማ ማሮልድ ቀበሌ በኃይላችን ላይ ከጠዋቱ 12 ሰዓት ከበባ ለመፈጸም ቢያስብም የሽንዲ ወንበርማ ብርጌድ ንስር ሻለቃና የዋጉሳ ብርጌድ አባላት ጋር በጥምረት ባደረጉት ኦፕሬሽን ለመጣስ የተቻለና ይልቁንም ባሰላለፍ የዋጉሳ ብርጌድ በተሰለፈበት ግንባር 17 ሞትና በርካታ ቁስለኛ በማድረግ በጠላት ላይ ከባድ ኪሳራ አድርሰናል ሲሉ የ5ኛ ክፍለ ጦር የጓጉሳ ብርጌድ የህዝብ ግንኙነት ኃላፊ ገልጸዋል። በተጨማሪም በዚህ ዕለት የብልጽግና ወንበር አስጠባቂው ሚኒሻ የአድማ ብተናና ፖሊስ ኃይል ከአዘና ከተማ በመነሳት አንበራ ደገራና ዱክሻ ቀበሎች ላይ ወረራ በማካሄድ በህዝባችን ላይ ከባድ የሆነ ዘረፋና እገታ ጭፍጨፋ ፈጽሟል ሲሉም አክለው ገልጸዋል። እንደ አብነትም ከሴቶች የእጅ ቀለበትና የጆሮ ወርቅ ጌጣጌጦችን፣ የአንገት ጌጣጌጦችንና ቤተሰብ
ሰብሮ በመግባት ገንዘብና አልባሳት በተጨማሪም የሶላር መብራት አምፖሎችን ስለመዝረፉና የፋኖ ቤተሰብ በሚል ከአረጋውያን እስከ እመጫ ድረስ እገታ መፈጸማቸውን ለሚዲያችን አብራርተዋል። ይህንን በማስቀጠል ከዋለ ካደረ በኋላ የበቀል እርምጃ ለመውሰድ የጓጉሳ ብርጌድ ኃይል በ1809/2017 ዓ.ም ጠላት ሬሽንና ኃይሉን ጭኖ ወደ ድንኩሻ በመምጣት ላይ ያለ በጀግኖች ኃይላችን ስልት አማካኝነት የጫነውን ሬሽን ሙሉ በሙሉ የተማረከ ሲሆን በወሰደ ኦፕሬሽን 10 ሞትና በርካታ ቁስለኛ በማድረግ ጠላት ተቆጣጥሮት የነበረውን ቀጠና ለማስለቀቅ ተችሏል። ከዚህ በመቀጠል በግንቦት 2017 ዓ.ም መነሻውን ሽንዲ ከተማ ያደረገው የብልጽግና ጨፍጫፊውና ዘራፊው ቡድን ፋኖን አጠፋለሁ በሚል እሳቤ ወደ ድንኩሻ ቀበሌ በመምጣት ላይ ያለ በጀግኖች ክንደ ብርቱ የጓጉሳ ብርጌድ አባላት በሰሩት የደፈጣ ስልት 4 ሞት 2 ቁስለኛ በማድረጋቸው ጠላትን ወደ መጣበት ቀጠና አስገብተውታል ተብሏል። በተያያዘ ዜና በወሎ ቀጠና የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮንስ ብርጌድ ከፋሽስቱ አገዛዝ ዙፋን ጠባቂዎች ጋር በመፋለም በሰሩት ታላቅ ገድል የተበሳጨው ጠላት ንጹሐንን ኢላማ ያደረገ ጭፍጨፋና ዘረፋ መፈጸሙ ተነግሯል። የወዴድ ብልጽግና ወራሪ ቡድን ከጌቶቹ በተሰጠው ቀጭን ትዕዛዝ መሰረት የአማራን ሕዝብ መዝረፍና መግረፉን አጠናክሮ ቀጥሏል። በቀጥታ በሚደረገው ጦርነት ከፍተኛ ሰብአዊና ቁሳዊ ኪሳራ ሽንፈት ሲገጥመው የጦርነቱን መልክ በመቀየር ማህበረሰቡ በተወለደበት ቀየ የመከራ ህይወት እንዲገፋ ተገዷል። አማራ የስቃይና የመከራ ገፈት የሚጎነጭበት በሌሎች የሀገራችን ክፍሎች መሆኑ እንዳለ ሆኖ አሁን ባለው ተጨባጭ ሁኔታ ግን ውሃ ቀጠነ ቁራ ጠቆረ በሚል ምክንያታዊ በሆነው የወዴድ ብልጽግና አደግዳጅ ቅጥረኛ ቡድን የሲኦል ኑሮ ሆኖበታል። ምንም አይነት መሰረተ ልማት ባልጎበኘው መልክዓ ምድር ሁሉ ትምህርት ቤትና ንጹህ የመጠጥ ውሃ ከመገንባት ይልቅ አሸባሪ የወዴድ ብልጽግና ወንጀለኛ ቡድን ዙያ 3 ሞርተር፣ ዲሽቃና ሌሎች የቡድንና የነፍስ ወከፍ መሳሪያዎችን ያዘንብበታል። በአማራ ሰቆቃ የተቆጣው የአትሮንስ ብርጌድ አባላት ማዋከብ፣ መዝረፍ፣ መደብደብ፣ ማንጓጠጥ፣ ማንገላታትና ማስፈራራት የዘወትር ተግባሩ ያደረገውን የወዴድ ብልጽግና ቅጥረኛ ቡድን በአማራ ሳይንት መሃል ሳይንት ወረዳ ወጀድ ቀበሌ ሞንጋሽ በሚባለው ልዩ ቦታ በተደረገ ውጊያ 4 መከላከያ የሚባለው ቅጥረኛ ቡድን የተመታ ሲሆን በዚሁ ቀጠና ቀርነ ማርያም በሚባለው ልዩ ቦታ ደግሞ በሚመጸወተው ሽርፍራፊ ገንዘብ አማራዊ ማንነቱን የሸጠው ሚሊሻ 2 እርምጃ ተወስዶባቸዋል። ከዚህም በተጨማሪ ከሁለቱም ዱክማን ቅጥረኞች ቁጥራቸው በውል ያልታወቁ የወራሪው ቡድን አባላት ቁስለኛ ሆነዋል። በደመ ነፍስ የሚንቀሳቀሰው ወራሪ ቡድን ንጹሐንን ኢላማ ያደረገ ነውረኛ ጥቃት ፈጽሟል። በዚህ ነውረኛ እርምጃ ሀብታሙ በለጠ የተባለ ንጹህ ግለሰብ ተሰውቷል፣ በግፍም ረሽኖታል። እንዲሁም አለሙ ታደሰ የተባለ ግለሰብ በአርሶ አደርነት አቅሙ ለአፈር ማዳበሪያ ብሎ ያስቀመጣትን 28,000 ብር በወራሪው በጋጥ ወጡ የወዴድ ብልጽግና ቡድን አባላት ተዘርፏል። እንዲሁም ሌሎች የመከራው ገፈት ቀማሽ የሆኑ ሴቶችና ወንዶች በሰደፍና በአፈሙዝ ተወግረዋል ተብሏል። ይህ በእንዲህ እንዳለ የክፍለ ጦሩ አካላት ታቦር ተራራ ብርጌድ፣ ሼህ ሁሴን ጅብሪል ብርጌድ እና መስከረም አበራ ብርጌድ በማንኛውም ሰዓት በማልትና በሌሊት ከጠላት ጋር እየተናነቁና ወራሪውን ቅጥረኛ ቡድን እረፍት እየነሱት ይገኛሉ። የአፋባ ጎጃም አገው ምድር ክፍለ ጦር በቲሊሊ ዘንገና ብርጌድና ቡያ ገረመው ሻለቃ ጥምረት ከግምጃ ቤት ወደ ቡያ የተንቀሳቀሰው አድማ ብተናና ሚሊሻ መመታቱ ተገልጿል። ዛሬ ግንቦት 21 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ ለተከታታይ 2 ሰዓት በዘለቀው አውደ ውጊያ ወዳደሩ ከመሸገበት ቦታ ላይ ከበባ በማድረግ ቲሊሊ ዘንገና ብርጌድና ቡያ ገረመው ሻለቃ በፈጸሙት ጥቃት 3 ክላሽ ከነሙሉ ትጥቅ እንዲሁም 1 አብራራው ሲማረክ 5 ሚሊሻና 4 አድማ ብተና ኃይል እስከ ወዲያኛው ተወግደዋል ተብሏል። ቁጥሩ በውል ያልታወቀ ኃይል ቁስለኛ ሆኖ ወደ መጣበት ግምጃ ቤት እየፈረጠጠም ገብቷል። በዚህ አስደማሚ የሩጫ ትርኢት በሚመስለው ውጊያ ተጨማሪ ኃይል ከእንጅባራ ከተማ በመድረስ ከመደምሰስ አትርፏቸዋል ሲል ፋኖ አለበል አወቀ የአፋባ ጎጃም አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ የህዝብ ግንኙነት ኃላፊ ገልጿል። በተያያዘ ዜና በ19/09/2017 ዓ.ም በጅጋ ልዩ ስሙ ቅዳምን በሚባል ቦታ ያረንዛው ዳሞት ብርጌድ ተወርዋሪ ኮማንዶዎች ከጅጋ ተነሱ ወደ ገነት አቦ ኦሬሽን አደርሳለሁ ብሎ በሚንቀሳቀሱ የፋሺስቱ ሰራዊት ላይ በወሰዱት እርምጃ በ4 የስርዓቱ አገልጋዮች ላይ ጥቃት ስላደረሱባቸው በተለያዩ የከባድ መሳሪያ ሽፋን ሰጠው ያስወጧቸው ሲሆን ከገቡበት ቦታም በሩጭ አምልጧል ተብሏል። በመቀጠልም እንዲሁም በማንኩሳ ቀጠና 2 የመከላከያ አባላት ከርተው ወደ ቢተው ሻለቃ የተቀላቀሉ መሆናቸውን እንዲሁም በቀጣይ ሙሉ የመከላከያ አባላት ምንም የመዋጋት ፍላጎት የሌለው ሰራዊት መሆኑን ተናግረው ሌሎችን ለመቀበል ተዘጋጁ በማለት ተናግሯል። እንዲሁም ባለፈው ብር ሸለቆ ከገቡት ምልምሎች ጋር እስከ ትናንትና ዕለት የጁላ ሰራዊት ከተለያየ አቅጣጫ አፍሶ ካስገባቸው ህጻናት ውስጥ 121 የምልምል አባላት ከብር ሸለቆ መሰረታዊ የውትድርና ማሰልጠኛ ተቋም በአካባቢው ፋኖ አማካኝነት ማስወጣቱን ተከትሎ
እነዚህ ታዳጊ ህጻናትን በግዳጅ ስለመታፈሳቸው የስነ ልቦና ተጽዕኖ ደርሶብናል ሲሉም ተናግሯል በማለት ዘመኑ አማረ አክሎ ገልጿል። ይህ በእንዲህ እንዳለ ብልጽግና ኃይል አሰማርቶ መስመር ላይ አስቆሞ መኪና ማዘረፍ፣ የሴት እናቶቻችንን ሀብል ቀለበት ማዘረፍ ማህበረሰቡን እያሰቃየ ፋኖ ናቸው እያለ ፋኖንና ማህበረሰቡን ለመነጣጠል ሌት ተቀን እየሰራ ይገኛል ተብሏል። በሰሜን አቸፈር ወረዳ ብልጽግና በፋኖ ስም ያሰማራቸው ሌቦች በቀን 20/09/2017 ዓ.ም የአፋባ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ በቁጥጥር ስር አውሏቸዋል። መላው የአማራ ህዝብ ወይ የብልጽግናን የስርቆት ፖለቲካ ተረድታችሁ ፋኖ የአባቱ ልጅም ለወጣበት ማህበረሰብ ብርዱና ሀሩሩ ሳይበግረው እኒህን ልክስክሶች በቁጥጥር ስር እየዋለ ይገኛልም በማለት መግለጫ ሰጥቷል። ክቡራን አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።